ከአረብ ሀገር መመለስ ከባድ የሚሆነው የለፋችሁለት ሰው ሲከዳችሁ ይመስለኝ ነበር። እና ምን ሲያደርግ ነው ከባድ? የለፋችሁለት ሰው ሲጠላችሁ በጣም ይከብዳል። በተለይ ልጅ ሲሆን። ይሄ ልነግርኝ የጠራሽን? ግን ምን አድርጊያችሁ ነው? በድያችሁ? ምን አግድዬባችሁ ነው እንደዚህ የጠላችሁ? ቶሎ ወደ ጉዳይሽ ግቢ እባክሽ፣ ተናገሪ። እገባለሁ። ከዚህ በኋላ ወደ ሳውዲ አንመለስ። አረ እና ወደ ዱባይ ነው የምትሄጂው? ዋው አሪፍ። ዱባይ ክፍያቸው ከፍ ይላል። እኔ ወደ ዱባይም አልሄድም። እና ምን ልትሆኚ ነው? እዚሁ ተቋቁሜ የራሴን የሆነ ስራ ፈጥራለሁ። እናንተም ወደ የራሳችሁ ስራ ትገባላችሁ ማለት ነው። ምንድን ያልሽው? ጆሮዬ ነው ወይስ ምታወሪ ይታወቅሻል? ሳውዲ በትርፍ ጊዜሽ ስታንዳርድ ኮሚቴ ስትሰሪ ነበር እንዴ? እኔ ምንም ቀልድ እየቀለድኩ አይደለም። ተመልሼ ግን ወደ አረብ ሀገር አልሄድም። ኧረ እባክሽ ፈሪ እንዴ! በስተርጅና እዚህ ሀገር ማንም አይጨማለቅልሽም። አርፈሽ እዛ ሀገር ሂጂና ስራሽን ስሪ። አንድ እውነት ልንገራችሁ፣ በጣም ባለጌዎች ልጆች ሆናቸዋል። ሄላ ወይዬ አለሽ? ምንድነው ደግሞ ማታ ቴክስት ልክልሽ አመልሽ? አዎ መቼ? የት? አረ አይ ሳይሆን እንዴ ውጭ አንገናኝም እንዴ? አይደለም እንደዛ ሳይሆን ይኸውልሽ አልተጸዳም ደግሞ ግቢ ውስጥም ቆሽሽ ብሏል ብታይ። እውነት ደጅ ለምን አንገናኝም እንዴ? ኖ እንደዛ አይደለም ያለ መምጣት ምናምን እንደዛ አይደለም። በእውነት ግቢ ውስጥ ድግስ አለ። እንደዛ አይደለም ሀኒዬ፣ እውነት እንደዛ አይደለም። እንዴ ነው እናንተ የምታጸዱት? ምን ሆነሽ ነው? እሺ ችግር የለውም እቀጣለሁ፣ ግን አሁን አልችልም፣ በኋላ። እሺ ደውይልኝ በቃ። ኧረ ወይኔ እቺ ሴትዮ ቶሎ ብለን መላክ አለብን። ምን ተፈጥሮ ነው? ቤት እንምጣ እኮ ነው የሚሉኝ። ምን ማለት ነው ቤት እንምጣ ማለት? አንተ እቺ ሴትዮ ከጓደኞቼ ልታጣላኝ ነው። እንዴትም ብለን መላክ አለብን። እኔ መጀመሪያም ነግሬሽ ነበር። ጭራሽ እዚህ መጥተውሳ። ኧረ መቼም አይሆንም። ይህን ሴትዮማ እንደምንም ብዬ ማባረር አለብኝ። ይሰራላታል። ቆይ ሜልዬ እትያማሩ ጋር ደርሼ ልመለስ። እስቲ አየት አድርጊያቸው። ከመጣሁኝ አልጠየቅኳቸውም። እስክመለስ ታዲያ እችን ልብሳችሁን ምናምን ብድግ አድርገሽ ቤቱን አጽዳድተሽ ጠብቂኝ እሺ? ቤቱ ቁሽሽ ብሏል። ምን አገባኝ እኔ ለምበለጡ ጋር ነው እያዘዝኩሽ እኮ ነው ሜላት። ሰራተኛሽ አይደለሁም። እንዴት እንደዚህ ነው? ለዚህም ተዳርሰናል። ሰራተኛሽ አይደለሁም። ጨረስኩኝ እኮ ነው። አቤቱን አጽጅ እኮ ነው እያልኩሽ ያለሁት። ሰራተኛሽ አይደለሁም እያልኩሽ ነው። እኔ ደግሞ ጥሩ ስመለስ እንነጋገርበታለን። ገንዘብ ያስፈልገኛል። ያምን ገንዘብ?
ብር ያስፈልገኛል። ምን ልታረግበት? እሱ የራሴ ጉዳይ ነው፣ አይመለከትሽም። እኔ አይደለም እንደምሳጥክ። ገንዘብ ያስፈልገኛል። አሁኑኑ 50 ሺህ ብር ያስፈልገኛል። 50 ሺህ ብር? አዎ 50 ሺህ ብር። ከየት አመጣለሁ ሳሚዬ? እዛ ያመጣሻቸውን ቅራቅንቦች ሲመጣሽ ትያለሽ። ያመጣሻቸውን ቅራቅንቦ? አዎ። ለምሳሌ ምን ምን? ወርቁን ከፈለግሽ፣ ብሩን፣ ጌጦቼ? አዎ ቅራቅንቦች። ግን ምን ልትሰራበት አስበክ ነው? እሱ አይመለከትሽም። ሰጫዋ እኔ ሆኜ እኔ አይመለከተኝም። በቃ ገንዘብ ያስፈልገኛል። ገንዘብ አሁን ፈልግ። አስቸኳይ ነው፣ ገንዘብ ያስፈልገኛል። እሺ አልኩህ እኮ። ፍጠኛ፣ ቶሎ በይ። በቃ ዛሬ አልነገርኩሽም? ምን? ገንዘቡን አስገደድኳት እንድታስገባልኝ እኮ። ወደ በግድ አሁን ታስገባታለች። ለአንተ ካስገባች እኔ መጠይቃታለሁ። እስኪ በቃት ነው የምንበዘብራት አሁን። እሺ ያወጣችሁን ሳታራግፉ ማንባታ ግዴታ ነው። ናደ ቀልዳለን። እንዴት ዋላ? ደህና። የጠየቀውን ሳንቲም አስገብቼልሃለሁ እና እንዳመሰግንሽ ፈልገሽ ነው? ግዴታሽ ነው ማስገባት። እኔም ልጠይቅሽ ያሰብኩ ነበር አንድ ነገር። ሾፒንግ ከወጣሁ በጣም ቆየ። ጓደኞቼም ደግሞ በጣም እየነዘነዙኝ ነው። ስለዚህ ነገ ሾፒንግ ስለምወጣ 15 ሺህ ብር ያስፈልገኛል። 15 ሺህ ብር። 15 ሺህ ብር? ሜሉ አነሰ? ተይ ልጄ ተይ። አንቺ እንኳን እኮ ሴት ልጅ ነሽ፣ ቢያንስ ልታዝኝልኝ ይገባል። ከየት አመጣለሁ ልጄ? አይመለከተኝም። ጫርሽም አቦካሽም 15 ሺህ ብር። ወርቄን ሸጬ ነው ያለውን ነገር ያስገባውለት እያልኩ እያወራኝ እየሰማችሁ። እነዚህ ልጆች ሊያሳብዱኝ ነው እንዴ? ተራ በተራ አንድ ቀን ዋጋ ትከፊበታለሽ እንደ ሴትነትሽ ወልደሽው። አንተ አታፍርም እኮ። አሁንም ይሄን ፊት ነው ብላ ነው ፖስት ያደረገችው። ኧረ ቆንጆዬ ነች። አይነ ስውር መች ይታየዋል ድረስ። ኧረ በጣም ታምሩ። ላስኪት እኮ ነው የለበሰችው። አንተ ያት እስቲ ምን እንደምመስል። ኧረ ቆንጆዬ ነች። ተይ ደግሞ አለባበሷን አትይውም እንዴ? አይደለ ይህንንስ ምን ትይዋለሽ? አሁን ይሄንን እንዲህ ነው አይተሃል ደረት ተቀፈተች እና ታችሁ ምን ራሱ ከስተናችሁ ይሄ ያለ አንድ እዚህ ጋር ምን ነች እንደሚያሳይህ? አሬ እንዴውን የሚያስፈልግም እቺ ነች እንጂ አለባበሷ ራሱ ዋስጭንስ ያው ዛክ ተንሰሽ ሰጪ ተይ እንደማየው እንዴት እንዳማረበት እባክሽ ልጅ 11 ላይ ኮብረን የተማሩት እዚህ ላይ ሄሉ ዋስጭኝ ያል ተነስታችሁ ሰይና ተይ ያውና እኮ ተቺ እንደዚህ አልከው ማለት በጣጣስበት ነው ለውጥ አይደለም። ሁለቱም ይችላል ደግሞ 18